አዳሚ ፈላይ ያለሽ መከረኛው ሰመመር ክረምት ላይ ሲፈታሽ የሱን የፀጉር ቁርጥ ኮፒ አርገሽ የተቆረጥሽበት ቤት ውስጥ ሲደብረው መኪናውን አውጥቶ ከግንብ ጋር አጋሽቷት ፖሊሶች መጥተው እንዲይዙት ረብጣ ዶላሮችን ይዘው እዛው መኪና ውስጥ የጠበቃቸው ነውጣኛው የጥጋብ መንታ ወንድም አስገራሚው ጣሊያናዊ አጥቂ ሱፐር ማሪዮ ባላቶሊ ኦገስት 12 1990 ሲሲሊ ፓሌርሞ ውስጥ እግር ኳስ መጣውልሽ እያለ ተወለደ። ገና ከህፃንነቱ ጀምሮ ማሪዮ ይህንን እንዳታረግ ሲባል እሱ ግን በዚህ ሰምቶ በዛ ያፈሰሰው እያደረገ ያደገ። ታዲያ በአንድ ወቅት ዓለም አሉኝ ብላ ከምትተማመንባቸው ድንቅ አጥቂዎች መካከል የነበረው ከሜሲ በስተቀር ከራስ በላይ ንፋስ ብሎ በጭራሽ እኔ ጋር የሚስተካከል የለም ያለው ባላቶሊ ታዲያ በአንድ ወቅት ሀገሩ ጣሊያን ከጀርመን ጋር በነበራት ጨዋታ በሴት ከምትመራ ሀገር ጋር ተጫውቼ ከተሸነፍኩኝ ወንድ ብላችሁ እንዳጠሩኝ አለ። እኔን ሜዳ ውስጥ የዘረኝነት ጥቃት ያደረሰብኝን አልቅሼለት ሳይሆን ገድየው ነው የምወጣው ያለው ማሪዮ። አዎ እሱ እብድ ነው። በፕሪሲሰን ክለቡ ማንቸስተር ሲቲ ከኤሌ ጋር በነበረው ጨዋታ ነካብ ያደረገው የሚያገባውን ጎል በባኪል ካልመተው ብሎ ኳሱን የሳተው ማንቺኒም ኧረ ይሄ ወደ ልባሪያ እንዴት ቢበላ ነው እንደዚህ የጠገበው ብለው ከሜዳ ውስጥ ያስወጡት። እኔም እንደ ማንቺ ደጋፊነቴ ይሄ ጥጋበኛ ባሪ የምልበት በዛሽ ቀን ድፍን የማንቺን ደጋፊዎች ጨጓራ ልጦ ጎል አግብቶ ሆይ ኦሎ ኤሲሚ የሚለውን ቲሸርቱን ያሳየው ኳስን አይቶ የሚያክሰው ስለ ጸባዩ እንጂ ስለ ብቃቱ እንከን የማያወጣለት ጣሊያናዊ አትንኩኝ ባይ ሱፐር ማሪዮ ባላቶሊ ባርዋ